በቅድሚያ አቶ ኑረዲን አብደላ የድሬዳዋ አስተዳደር ግብርና ውሃ ማዕድን ኤነርጂ ቢሮ ኃላፊ ስቱዲዮአችን ድረስ መጥተው ይህን ቃለ መጠይቅ እንድናደርግ ስለፈቀዱልን ከልብ የመነጨ ምስጋና እናቀርብሎታለን። በዋናነት ዛሬ እንድንወያይ የተፈለገው እንደ ድሬዳዋ አስተዳደር በግብርናው ዘርፍ ከለውጥ መንግስት ምስረታ ጀምሮ የተገኙ አበይት ስኬቶችን ይግለጹልን። እጅግ አድርጌ አመሰግናለሁ። እንግዲህ እንደ ሀገር የግብርናው ዘርፍ አምስቱ ከተለዩት ዘርፎች ውስጥ አንዱ ነው። የግብርናውን ዘርፍ እንግዲህ ለሀገራችን ኢኮኖሚ ያለው አስተዋጽኦ በጣም ትልቅ ነው። ከዛ አንጻር ከዚህ ቀደም ከነበረው በተለይ በለውጡ መንግስት የግብርናውን ዘርፍ ትልቅ ምርታ እያሳየ ያለ ዘርፍ ነው፣ በተግባር በተጨባጭ ማለት ነው። ይሄም የተለያዩ ማሳያዎች አሉት። ከዚህ ቀደም እንግዲህ የግብርና መር ኢኮኖሚ ስርዓትን የምንከተል ቢሆንም የግብርናውን ዘርፍ በተግባር ከመደገፍ አንጻር ሰፊ ውስንነቶች ነበሩት። በተለይ የለውጥ መንግስት ከመጣ በኋላ ግብርናን ዘርፍ በዋናነት የፖሊሲ ማሻሻያዎችን በማድረግ የተለያዩ ድጋፎች ለዘርፉ የሚደረጉ ድጋፎች፣ የፋይናንስ አቅርቦት፣ የተለያዩ የምርምር ተቋማት ጋር የሚደረጉ ድጋፎች ተጠናክረው የቀጠሉበት ሁኔታ ነው ያለው። ይሄም እንግዲህ ማሳያዎቹ አሁን የሚታዩ በተጨባጭ እንደ ሀገር በተለይ የግብርናው ዘርፍ ለኢኮኖሚው እያበረከተ ያለው አስተዋጽኦ በከፍተኛ ደረጃ እያደገ መምጣቱ አንዱ ትልቁ የለውጡ መንግስት ውጤት ነው ብዬ ነው የምወስደው። እንግዲህ እንዳስተዳደር የግብርናው ዘርፍ የኛ ያለበትን ሁኔታ በአጭሩ ለማስቀመጥ ድሬዳዋ አካባቢ ዝናብ አጠር አካባቢ ነው። የድርቅ ተጋላጭነት አለ። ከዛ አንጻር ለአየር ንብረት ለውጥ የማይበገር የግብርናን ለማዘመንና የግብርና ምርትና ምርታማነትን በማሻሻል የምግብ ዋስትናን እንዲረጋገጥ ለማድረግ ባለፉት 5 ዓመታት በርካታ ስራዎች ተሰርተዋል። እነዚህ ስራዎች እንግዲህ በዋናነት እነዚህን የአየር ንብረት ለውጥ ተጋላጭነታችንን የሚቀንሱ ያለንን የዝናብ እጥረት ታሳቢ ያደረጉ ልማቶች፣ የድርቅን ሁኔታ የሚቋቋሙ የተለያዩ ዝርያዎችን በመጠቀም አርሶ አደሩ ባጠረ ጊዜ ምርትና ምርታማነቱን ማሻሻል የሚችልበትን ሁኔታ ለማድረግ በርካታ ስራዎችን ስንሰራ ቆይተናል። ከዛ አንጻርም በየጊዜው እያደገ እየመጣ ያለው የምርት ሁኔታ ማሳያ ነው ማለት ነው። ከዚሁ ጋር ተያይዞ ትልቁ ነገር እንዳስተዳደር በልዩ ትኩረት ያለማቋረጥ ከሰራንባቸው ስራዎች አንዱ ተፋሰሶችን ማልማት ነው የመጀመሪያው። ቢኮዝ ድርቅን ተጋላጭነት የሚቀንስ ስራ ማለት የውሃን ማዕከል ያደረገ ማለት ነው። ለመስኖ ልማት አጋዥ የሚሆን የመስኖ መሰረተ ልማቶችን ማስፋፋት ነው። ስለዚህ ለዛ ደግሞ ተቀዳሚ ስራ የሚሆነው ተፋሰሶችን በማልማት ነው። ስለዚህ ከዚህ ቀደም የመነመኑ ደኖች፣ የተራቆቱ ተራሮች እንዲሁም ደግሞ በጎርፍ ሲወሰዱ የነበሩ የለም አፈሮች እንዲሁም ደግሞ በማሳዎች ላይ ሲደርስ የነበረው የጎርፍ ጉዳትን የሚቀንሱ በመሆናቸው በዋናነት ትልቅ ትኩረት አድርገን ስንሰራ የነበረው ተፋሰስን የማልማት ነው። ተፋሰሶችን በሁለት መልኩ፣ አንደኛው በህዝብ ተሳትፈው ተፋሰሶችን የማልማት ህዝብ ባለቤት ሆኖ በነፃ ጉልበቱ በየአመቱ ባልተቆራረጠ መልኩ የምንሰራው ተግባር ነው። በሌላ መልኩ ደግሞ መንግስት ሀብት በመመደብ ለዚህ ስራ ትኩረት በማድረግ ስራዎች የተሰሩበት ሁኔታ ነው ያለው። በዚህም ደግሞ አበረታች ውጤቶች እየተመዘገቡ እንደሆነ ማንሳት ይቻላል። ይሄ አንዱ ማሳያ ምንድነው? የመስኖ መሰረተ ልማቶቻችን እየሰፋና የመጣው ከዚህ አንጻር ከዚህ ቀደም የነበረው በመስኖ ስንጠቀም የነበሩ መሬቶች አሁን ላይ ያለፉት 5 ዓመታት ዳታ እንኳን ብንወስድ ወደ 41% አካባቢ ጭማሪ አለው። ስለዚህ ባለፉት 5 ዓመታት በሰራናቸው ስራዎች ከዚህ ቀደም መስኖ ያልነበሩ በአመት
አንድ ጊዜ ብቻ ዝናብ በመጠበቅ ያለሙ የነበሩ አርሶ አደሮች በአመት 2 ጊዜና ከዛ በላይ ማምረት እንዲችሉ እድል ፈጥሯል ማለት ነው። ስለዚህ ከዚህ አንጻር አንዱ ትልቁ ለውጥ ነው ብለን መውሰድ የምንችለው አርሶ አደሮቻችን ከዚህ ቀደም በተለመደው አካሄድ ባህላዊ የነበረው አሰራር ዝቅተኛ የሆነ ምርት ያገኙበት የነበረውን ነገር በመቀየር የመስኖ ተጠቃሚ እንዲሆኑ ለማድረግ ሰፊ ርቀት ተኪዷል። 3700 ምናምን ሄክታር አካባቢ የነበረውን ወደ 5300 ምናምን ሄክታር አካባቢ ማልማት ተችሏል ማለት ነው በመስኖ። ይሄ አርሶ አደሮች ቀደም እንዳልኩት 2 እና 3 ጊዜ ምርት ማምረት እንዲችሉ እድል ፈጥሯል። በዚህም ደግሞ ምርትና ምርታማነቱ ተሻሽሏል። ከዚህ አንጻር በመስኖ በአመት ከ1.4 ሚሊዮን ኩንታል ይሰበሰባል በአሁኑ ጊዜ ማለት ነው። ይሄ በጣም ትልቅ ለውጥ ያገኘንበት ነው። አርሶ አደሮቻችንም ከጊዜ ወደ ጊዜ ገቢያቸው እያደገ የመጣበት ሁኔታ ማንሳት ይቻላል።